ሮናልዶ ጎት ነው ግሬተስት ኦፍ ኦል ታይም የሮናልዶ ነገር አያልቅም ውድ አድማጮች ያኔ ገና እርሱ ፕሮፌሽናል ሲሆን ፌስቡክ የሚባል ነገር ዓለማችን አታውቅም ነበር ለማንቸስተር ዩናይትድ መጫወት ጀምሮ 4 ዓመት ከተቆጠረ በኋላ ነው አፕል የመጀመሪያውን አይፎን ያወጣው ሮናልዶ ግን ይሁሉ እነዚህ ሁሉ ዓመታትን አሳልፎ እየተጫወተ ይገኛል አሁንም ጡንቻው ፍርጥም ያለ ከዌይን ሩኒ ጋር ታስተያዩት በተለይ የሮናልዶ ትጋት በደንብ እንድታደንቁ ትገደዳላችሁ ሩኒን አይታችሁታል ሩኒ እኮ ታናሹ ነው የ1 ዓመት የሮናልዶ ሩኒ ግን አሁን ሸብቷል ከልክ በላይ ወፍሯል ገርጅፏል አሰልጣኝነትን ደጋግሞ ሞክሮ በፕሪመዝ መሰለኝ አልተሳካለትም አሁን እሱ ሮናልዶ የመጫወቻ ጫማውን ሳይሰቀል ሩኒ የአሰልጣኝነት ፊሽካውን እየሰቀለ ነው የሚገኝ ከሁሉ በላይ አካላዊ ገጽታውን ብትመለከቱት ሩኒ አያት መስሏል ከሮናልዶ አንፃር ክሪስቲያኖ ጸጉሩ ሳይቀር ሽበትም የለው የፕሮፌሽናል እግር ኳስ ተጫዋችነት ተክለሰውነት ይዞ ጠብቆት ቆይቷል ሸንቃጣ ነው ማስኩላር ነው አሁንም በተጫዋችነቱ በአመት $200 ሚሊዮን ደሞዝ እያገኘ ነው ለነገሩ የሮናልዶ የሳውዲ አረቢያ ኮንትራት ጉዳይ ከአንድ ተጫዋች ለአንድ ክለብ ከሚያበረክተው አገልግሎት በላይ የሚፈልግበት ሮናልዶ ሳውዲ በሮናልዶ በአንድ ድንጋይ በርካታ ወፎችን ነው የምትመታው አሁን የአልናስር ኮከብ ተጫዋች ተብሎ ሊገለጽ ይችላል ግን ተጽዕኖ በአልናስር ብቻ አይደለም አስፈላጊነቱም ለአልናስር ብቻ አይደለም የሳውዲ አረቢያ ገዢዎች የሀገሪቱ ስፖርተኞች ባህል በርሱ ጸባይ መልክ የተገነባ እንዲሆኑ የሚፈልጉበት ሞዴል ፕሮፌሽናል ሳውዲ የሆነ የእግር ኳስ ባህልን እንደገና ፍሮም ዘ ስክራች ከዜሮ ልፍጠር ብላ ስትመጣ ምን አይነት ፕሮፌሽናል ተጫዋቾች ናቸው በሳውዲ አረቢያ ፕሮፌሽናል ሊግ ላይ መጫወት ያለባቸው ሊጉን ያስተዋውቁ ዘንድ በርከት ያሉ ከዋክብት ከአውሮፓ ፈልሰው መጥተዋል ግን የሳውዲ አረቢያ አንጡራ ሀብት ፈሶባቸዋል ከሚገባው በላይ ከገበያ ዋጋ በላይ የተከፈለባቸው ለሮናልዶም በአመት $200 ሚሊዮን ያለ ታክስ ሲከፍሉ ለአልናስር እንዲጫወት ብቻ አይደለም ተጽዕኖ ከቢጫው ማሊያም በላይ እንዲሆን በሳውዲ አረቢያ መጪ የእግር ኳስ ዘመን ላይ የሚወጣው ትውልድ ሁሉ ሮናልዶን መስሎ እንዲያድግ ስለሚፈልጉ ነው እሱን የመሰለ ሞዴል ፕሮፌሽናል ስለሌለ